ማቀሰ የለም ላይቭሽን ማጥፋት ይችላል አንቺን ከቲክቶክ ይለኛል ያስፈራራኛል ይዝትብኛል ምናምን ማዘሩ ታውቃለች እህቱ ታውቃለች ሁሉም ያውቃሉ አንድ ቀን ግን አውርቼ አላውቅም ስለሚወደኝ ነው ብዬ ነው ማስበው ፍቅር ነው ብዬ ነው ማስበው ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት አይኑ ሪሌሽንሺፓችን ድብቅ ነበር ኦፊሻል አላደረግነው እሱም የኔ ጥፋት ሊሆን ይችላል አይሆንም ይችላል አላውቅም ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ ግን ሪሌሽንሺፕ ውስጥ ሆነን ጻባችን ነበር የሚበዛው በጣም ነበር የሚያሰቃየኝ በጣም ነበር የሚመታኝ በጣም ነበር የሚያስፈራራኝ ከሌጋ ከተለያየሽ አጠፋሻለሁ ከቲክቶክ ትጠፊያለሽ ላይቭሽን አዘጋዋለሁ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር እና አሁን የመጣሁት እንድታስጠነቅቁልኝ ነው እኔ ምንም አልፈልግም ድራማ አልፈልግም እኔ ማስተዳድረው ቤተሰብ አለኝ እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉ ለነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ እና አመሰግናለሁ አካውንቴ ባን ሆኗል ከዚህ በፊት ዋርኒንግም ኑሮ ታውቃላችሁ አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው ምንም አድርጌ አይደለም እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ እነሱም ያውቃሉ ሁሌ ላይቬን ያዘጋው ነበር ሁሌ ነበር የምማጸነው ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጠላ በሱ ነበር የሚያስፈራራኝ ላይቬን እያዘጋ ነበር የሚያስፈራራኝ ምንም አታመጭም እያለኝ ይሄንን እናቱም ታውቃለች እህቱም ታውቃለች ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ እና አሁን የመጣሁት በቃ እንድጠነቀቅልኝ እንዲያርፍልኝ እንድታሳርፉልኝ ነው ጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ ብዙ ነገር ዝም ብዬ ተቀብዬ ነበር አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ ቤተሰቦች ቀድማ ለቀሰው ሁሉ ተበደ አይደለም ጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ ብዙ ነገር ዝም ብዬ ተቀብዬ ነበር አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ ይሄ ጎንደር ሆና ደውላ ያወራችኝ ነው ስሙትና ቀጥላለሁ ናዮ አለች ያለች ነው ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም አለች በደምብ ስሙ ቤቴ ነኝ estamos አይደለም ሰውንዴሽ ስታሳይ ነው ረካን ሰውንዴሽ ማንም የለም ብቻ ነው አስተሪየቱን አሁን የገባው ኮስታይ አይተሽም ወደ ወባ እግዚአብሔርን ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ ላረኳትኝ። ሁለት ሴት እህቶች አሉኝ። ሁለት ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም።
አይደለም ሴት ወንድ አቁስ እያላቀ ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ቲክታክ እያየክ አይደለም አሁን? እሺ አጠገብህ ሰው አለ? ቲክታክ ግባና ተመልከት። ምንድን ነው የተፈጠረው? አሁን ተጣልታችኋል? ከጃኒ ጋር ተደዋውላችኋል? ተገናኝታችኋል? ያልካት ነገር አለ? አካውንቷን አንተ ነው ያዘጋኸው? ኧረ እኔ በምን አቅም ዝም ብሎ ደደብ ሰው እኮ ነው እንደዚህ የሚያስበው እኮ። እሺ አሁን ምንድን አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን አይ ዶንት ኖ አላውቅም፣ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደል? ቤተሰብ አካውንቷ ተዘግቶባታል። አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ በኔ አይ ዶንት ኖ ሪካርድ የተደረጉ ቪዲዮዎች እያየሁ ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆንክ አውቃለሁ። አጠገብህ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ አድርግ። አንተ ግን እሺ ቆይ አንዴ። እሺ ቤተሰብ ባይዘወይ ራሷ ጃኒንም እንደዚህ ጠይቃታለሁ። ለምን መሰላችሁ? ወይኔ ግን አንዳንዴ ፈጣሪ ወይ ግን ጌታ ወይ ግን ረመዳን የለም ግን እግዚአብሔር ወይ ሚዲያ ላይ ለምን አወጣኝ? ግን ሚዲያ ላይ ለምን ኖርኩኝ? ለነገሩ እንኳን ፈቸውኩኝ እንኳን ሲንግል ማሞኩኝ። ይሄው ቆይ ልላክለት ቤተሰብ። ይሄ የተቆረጠው ምናምን አሁን ነው አላገኘኋትም፣ አልተደዋወልኩም አለ እኮ እሱ ነው ያዘገው። ይሄ እጇን የተቆረጠው ምናምን ምንድን ነው ቤተሰብ? አልገባኝም እኮ እኔ ቪዲዮን እንደናንተ ነው እያየሁ ያለሁት። እንዴት አድርጌ ልላከው ነው ማርያም? ይሄንን ደግሞ ብዙ ጊዜ እኔ ምንም የማውቀው ነገር የለም። ላይቭ ላይ ነኝ ተይው አውቀው ነው። ምክንያቱም እሱ ዛሬ አምባሳደር የሚሆንበት ቀን ነው። ምርቃት አለበት፣ ፕሮግራም አለበት። የሆነ አምባሳደር ሊሆን ነው። አካውንት ተዘግቶ አልገባኝም። የ2004 የቆየ ነው እና 2024 ማ ቦይፍሬንድ ምናምን አልነበሩ እንዴ ታዲያ? በፍቅር እያሉ ከሰኔም በድሮ በፍቅር እያለው ሰውዬው የቀጠቀጠኝ ላውጣ እንዴ? እንደዚህ ምናምን ያላልቀኝ አንዳንዴ እኮ ሳትፈልጉ ትስቃላችሁ። ጌታ እንዴ ቀላል ቀጠቀጥ ነበር። እኔ ማን ፊት ሁሉ አይታይም እኮ ቤተሰብ ጌታ በሰዓቱ ነው መናገር ያለባችሁ ጋይስ። አሁን በሰዓቱ ሰው ሲጎዳ አፍነሽ ማስቀመጥ የለብሽም። ማጋፈጥ አውጥተሽ ማጋፈጥ። ብትታረቂ ራሱ ፍቅር ካለ ደግሞ እንደዚህ አድርጎሽ ራሱ ብትታረቂው ቢፈልግ ይታረቅሻል። አንቺ ራሱ ካልቆረጠልሽ ትያለሽ። አንቺ ተረጋጊ የምትይኝ አልገባኝም። የእናትሽ እንትን ይረጋጋ። ምን አባሽ ናት? ጆን ዳንኤል ነው እንደዚህ ያደረገኝ። ጆን ዳንኤል ለምንድን ነው እንደዚህ ያደረገኝ? ይኸው ተሰፍቼው ነው እዚህ ጋር ተሰፍቼው ነው ራሱን ያሰፋኝ። ኦኬ ራሱን ሆስፒታል ወስዶ እንደዚህ ያደረገኝ አሰፋኝ። ኦኬ ጋይስ ምንም ብዬ አላውቅም። ብዙ ጊዜ ስንጣላ ኦኬ ዋርኒንግ ሰጠኝ። ቁስል ስላሳየው መሰለኝ ስንጣላ ላይቬን ነው የሚያዘጋው፣ ስንደባበር ላይቬን ነው የሚያዘጋው። ከዛ ከኔ ጋር መታረቅ ሲፈልግ ላይቬን ያዘጋዋል። ከዛ ሂጄ ለምነዋለሁ። በዛ ሰዓት ማንንም ማቀሰ የለም። ላይቭሽን ማጥፋት እችላለሁ አንቺን ከቲክቶክ ይለኛል፣ ያስፈራራኛል፣ ይዝትብኛል ምናምን። ማዘሩ ታውቃለች፣ እህቱ ታውቃለች፣ ሁሉም ያውቃሉ። አንድ ቀን ግን አውርቼ አላውቅም። ስለሚወደኝ ነው ብዬ ነው የማስበው፣ ፍቅር ነው ብዬ ነው የማስበው። ገባችኋ? እሱ አይታወቅም። ስለዚህ እሺ አጠገብህ ሰው አለ? ቲክታክ ግባና ተመልከት። ምንድን ነው የተፈጠረው? አሁን ተጣልታችኋል? ከጃኒ ጋር ተደዋውላችኋል? ተገናኝታችኋል?
ያልካት ነገር አለ? ኧረ የለም፣ ምንም የለም። አካውንቷን አንተ ነው ያዘጋኸው? ኧረ እኔ በምን አቅም ዝም ብሎ እኮ ደደብ ሰው እኮ ነው እንደዚህ የሚያስበው እኮ። እሺ አሁን ምንድን አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን አይ ዶንት ኖ አላውቅም፣ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደለ? ቤተሰብ አካውንቷ ተዘግቶባታል። አዎ አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ በኔ እንጃ አይ ዶንት ኖ ሪከርድ የተደረጉ ቪዲዮዎች እያየው ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆን ካውቃለሁ። አጠገብህ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ አድርግ። አንተ ግን እሺ ቆይ አንዴ። እሺ ቤተሰብ ባይ ዘ ወይ ራሷ ጃኒንም እንደዚህ ደቃታለሁ ለምን መሰላችሁ? ወይኔ ግን